ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ሳምንቱ ሙሉ በማህበራዊ ሚዲያ አጨቃጫቂ የነበሩትን ነገሮች የዚህን ሳምንት ርዕሶች የዚህን ሳምንት አጨቃጫቂ ነገሮች ይዤላችሁ ቀርብ ያለው ማለት ነው። እሱም ምንድነው እንግዲህ አቤል የወይኗ ልጅ እንግዲህ የሚታወቅ ነው በጣም ዓለም አቀፍ ነገሮችን ሲያሳየን ሲያስጎበኘን የነበረ ሲሆን ታስታውሳላችሁ። እንግዲህ አቤል የወይኗ ልጅ አቤል ብርሃኑ የወይኗ ልጅ ያልሄደበት ዓለም ያልሄደበት አገር የለም። የእውነት በጣም እንግዲህ የእሱን ቪዲዮ የምትከታተሉ ከሆነ የምታዩ ከሆነ የእውነት ያልጎበኘነው ሀገር ያላስጎበኘን ሀገር የለም። እንግዲህ በአቤል የወይኗ ልጅ የማይቀና ሰው የለም ማለት ነው። ለምን በጣም ነው ደስ የሚለው የሚያቀርባቸው ቪዲዮ ያልሄደበት ሀገር የእውነት ያልሄደበት ሰው ምንም አይነት ነገር የሌለበት በቃ በጣም ደስ የሚል እውነት እንዲህ አይነት ሀገር አለው ብለን እንድናስብ የሚያስደምሙ የሚያስገርሙ ኮንተንቶችን ይቅርታ ብዙ ነገር ነው የሚያሳየን፣ ብዙ ነገር ነው የሚያስጎበኘን። በቃ ያለ እውነት እስኪ ዓለማችን ክፍል እኔ ሀገራችን ኢትዮጵያ ብቻ ነው ሄዶ ቪዲዮ ያላየው ማለት ነው። ሀገራችን ኢትዮጵያ ብቻ ግን እኔ አላየውም። ግን ከሀገራችን ከኢትዮጵያ ውጪ ያልሄደበት ዓለም አለ ብዬ አላምንም። ማለት እሱ ያልጎበኘው ያላየው አገር አለ ብዬ አላምንም። እንግዲህ ለእኛም ደግሞ በጣም በሚያምር የቪዲዮ ጥራት በሚያምር አቀራረብ እያቀረበልን ሁሉም አገር ቦታ ሂዷል። እንግዲህ ነገር ግን አሁን በዚህ ሳምንት ሁሉም ቲክቶከሮች እንዲሁም ደግሞ ዩቲዩበሮች ሁሉ ስለሱ እያወሩ ስለሱ ፌስቡክ ተጠቃሚዎችም እንግዲህ ስለ አቤል የወይኗ ልጅ በጣም በርካታ ነገሮች እያሉ ይገኛሉ። በጣም ነው ደስ የሚለው። ለምንድን ነው እንግዲህ አቤል የወይኗ ልጅ በዚህ ሳምንት መነጋገሪያ የሆነበት አንደኛና ትልቁ ነገር አረብ ኤምሬትስ እንግዲህ የ10 ዓመት ጎልደን ቪዛ ሰጥቶታል ማለት ነው። በሚገርም ሁኔታ እንግዲህ እሱ ሲናገር አቤል የወይኗ ልጅ ሲናገር እንግዲህ ዱባይ አረብ ኤምሬት እንግዲህ እንደሚታወቀው በጣም ለቱሪስት ያው ምቹ የሆነች እንግዲህ ሁሉም ሰው እንግዲህ የሚጎበኛት ሀገር ናት። በጣም ደስ የምትል ጽድት ያለች ሀገር ናት እና ሁለቴ ነው ሂጄ እንግዲህ የቪዲዮ ያው የሰራው ሌላኛው የትኛውም ሀገር ሂዶ እንደሚሰራው አይነት ነገር እየሰራው ሁለቴ ነው አለ። እንግዲህ በሁለቴ ያንን ሀገራቸውን ባስተዋወቀበት ለዛ ሽልማት ነው እንግዲህ 10 ዓመት ይህንን ለማግኘት በጣም እየተደመሙ እየተደነቁ ይገኛሉ የማህበራዊ ሚዲያ ሰዎች ማለት ነው። ለምን ይህን ለማግኘት በጣም ከባድ ነው። ይህንን የሚገኘው በጣም ዓለም አቀፍ የሆነ ሰው እንደዛና አይነት ሰው ነው እና በጣም ነው የተገረሙት። በጣም እንኳን ደስ ያላችሁ። እንግዲህ ከአቤል የወይኗ ልጅ የፌስቡክ ኮሜንታተሮች ብታዩ በቃ የፌስቡኩም ዩቲዩብም ላይ እንግዲህ በጣም የእንኳን ደስ ያለ በጣም ይገባሃል የሚሉ በጣም አስደማሚ ደስ የሚሉ አበረታች ኮሜንቶች እንግዲህ እየተሰጡት ይገኛሉ። አቤል የወይኗ ልጅ የእውነትም ይገባዋል። በጣም ነው ደስ የሚለው። እንግዲህ ማንም እንደዚህ አይነት ነገር ለመጀመሪያ ጊዜ ነው ዱባይ አረብ ኤምሬትስ መንግስት ያበረከተለት። ሌላ እኔ እንደ አይነት ጎልደን ቪዛ ተሰጠው እየተባለ አላየውም ማለት ከሌላ ሀገር ተበርክቶለት የሚል ነገር አላየውም። ግን አሁን ሰሞኑን ግን እንግዲህ በዚህ ሳምንት በቃ ሁሉም ሰው ነው በቃ መነጋገሪያ ያደረገው። ለምን ዱባይ ሀገር ለመሄድ እንግዲህ ለጉብኝት ለምን ሁሉም ሰው ይሄድባታል ዱባይ አረብ ኤምሬትስ። ነገር ግን እንደ አቤል እንደዚህ አይነት ነገር እየተሰጠው የለም ማለት ነው። ለምን በእርግጥ ይገባዋል፣ የእውነትም ይገባዋል። በጣም ጀግና ነው የእውነት። ቪዲዮ ሲሰራልን ቪዲዮ ዩቲዩብን የምትከታተሉ ከሆነ በጣም በቃ ያልሄደበት ጫካ ሁሉ ሳይቀር ማለት ነው። ባህር ውስጥ አሜሪካን ባህር ውስጥ የሆነ የባህር ጉብኝት ማለት በጣም ደስ የሚል እንዲሁ ሰው ምንም ጭራሽ የሌለበት ያልሄደበት የእውነት አንዳንድ ሀገርማ ሲያስጎበኘን
በቃ የሆነ እንዱ በሄድንበት ሁላ የሚያስብል አይነት ሀገሮች አሉ ማለት ነው። በቃ የተለያየ ነገር ማለት የሀገሩን ዘይቤ የሀገሩን ነገር በቃ ያላሳየን ነገር የለም። የእውነት እኔ ሌላ እንደ አቤል የወይኗ ልጅ የሚሰራ ሰው በጭራሽ እኔ ማለት በጉብኝት እንደዚህ በማስጎብኘት በእንዲህ አይነት ነገር እኔ ከአቤል የወይኗ ልጅ ውጭ አላየውም ማለት ነው። እንዲህ አይነት ሀገሮችን እየጎበኘ ሀገሮችን እየሄደ እንደዚህ እያሳየ የሀገሩን ባህል የሀገሩን ነገር የሚያሳይ የሶሻል ሚዲያ ሰው በጭራሽ አላየውም ማለት ነው። እና አቤል የወይኗ ልጅ በእውነት ይገባዋል። በጣም ነው ደስ የሚለው። እሱ ራሱ በጣም ደስ ብሎታል። እና የእውነት አሪፍ ነው። በጣም ደስ ይላል። በርታ። ከዚህም በላይ እንግዲህ ከአቤል የወይኗ ልጅ ብዙ ነገር እንጠብቃለን። ብዙ ነገር እንደሚያሳየን ተስፋ እናደርጋለን። የእውነት በጣም ነው በቃ እኔ እንጃ። እኔ ራሱ በጣም ነው ደስ ያለኝ። ለምን ያው ሁላችሁም እንዲህ ኮሜንቱን ገብታችሁ ስታነቡ ሁሉም ሰው በቃ ደስ የሚል ነገር ይገባል፣ ከዚህም በላይ ይገባሃል እያሉ እንግዲህ እያበረታቱት እያጠነከሩት እንግዲህ ማበረታታት ደግሞ ከዚህ በላይ ጠንክሮ እንዲሰራና ጠንክሮ ደግሞ ሀገራትን እንዲያስጎበኘን የተለያዩ ነገሮችን እንዲያሳየን የሚያበረታታ ኮሜንት ነው እንግዲህ ሲሰጡት የነበረ ኮሜንታተሮች። እንዲሁም ደግሞ አሁን ዱባይ ላይ ይገኛል እየሄዱ ለራሱ ቲክቶከሮች እንደዚህ ዜና አጫጭር ዜናዎች የሚሰሩ ሁሉ አብረው ሄደው እንግዲህ እንኳን ደስ ያለ መልእክት ምናምን እያስተላለፉለት ይገኛሉ። በጣም የሚገርም ነው። ሌላኛው ደግሞ እንግዲህ ታስታውሳላችሁ እነ ዮኒ ማኛ እነ ጆከር በቲክቶክ እንግዲህ የተጣሉትን እያስታረቁ ነበረ። ደስ ይላል። መታረቅ ደስ ይላል። በጣም አሪፍ ነው። ነገር ግን የሆነ አንዳንድ ነገሮች አሉ ማለት ነው። አንዳንድ ነገሮች እንግዲህ ሲያስታርቋቸው እና እነ ጆከርን ማለት ሁሉም ሰው ነው እንግዲህ በጣም ነው ከጆከር ላይ ሁሉም ሰው እንዴት እንደዚህ ትታረቃለህ እያሉ ማለት ነው። በእርግጥ ይሄ ጸብ አስፈላጊ ነገር አይደለም። በመነጋገር በመግባባት መፍታት ነው ነገሮችን እንጂ ለምን ታረክ ብለው እንግዲህ ብዙዎቹ ጆከር ላይ በጣም ወርደውበታል ማለት ነው። ወርደውበታል ምስኪን ማለት እዛ ላይ ሁሉም ሲጮህበት ምንም ማድረግ አይችልም። እንግዲህ ሰው ሽምግልና በሀገራችን በጣም ተከባሪ ነገር ነው። ልናስታርቃቸው ነው ተብሎ እንግዲህ ሰብሰብ ብለው ያው በሶሻል ሚዲያም ቢሆን ሰብሰብ ብለው እንግዲህ እናስታርቃቸዋለን ብለው ሰው ሲቀመጥ ያው እንዴት ትቶ መውጣት አግባብ አይደለም። እንደ ሀገራችን እንደኛ ባህላችን ማለት ነው። ሰው ተሰብስቦ የእናንተን ፍቅር የእናንተን ሰላም ደግፎ ለማስታረቅ ሲሞክር ለምን ትታረቃለህ አይባልም ማለት መታረቁ ጥሩ ነው። ለምን ጸብ ከጸብ ምንም ነገር ስለማይገኝ ማለት ነው። እና እንኳን ታረቀ ለምን ታረቅህ ብላችሁ ደግሞ ልጁ ላይ ብዙ ጥያቄዎች የምትፈጥሩ ለምን እንዴት ትታረቃለህ? በእርግጥ እሷም አጥፍታለች። ሁለታቸውም ያው የራሳቸው የሆነ እውነት አላቸው ሁለታቸውም ማለት ነው። እና ስለዚህ ያው የሁለታቸውንም እውነት ሁለታቸው ነው የሚያውቁት። ከዛ ለአንዱ ስለዚህ ያው እንግዲህ የሚያስታርቋቸውን ሰዎች ትቶ መውጣት ያው በሀገራችን በእኛ ባህላችን እየተለመደ አይደለም እና ለዛ ነው ማለት ነው እንግዲህ ጆከር ትቶ በእርግጥ አንድ ሁለቴ እንደዚህ አልታረቀም ብሎ አቁሞ ወጥቶ ነበረ ማለት ነው። እና ግን ደግሞ ያው የግድ እነኛን ሰዎች ያው አክብሮ ያው ታርቋል ማለት ነው። ስለዚህ ለምንድን ነው የታረከው ብለው እንግዲህ በዛ በኩል ልጅቷን የሚደግፍ በዚህ ደግሞ ጆከርን የሚደግፉ እንግዲህ በተራ እየተጨቃጨቁ ይገኛሉ ማለት ነው። እሷን በዛ ይደግፏታል፣ ያበረታቷታል። ጆከርን ደግሞ እዚህ ላይ ለእንዴት እንደዚህ ታደርጋለህ ብለው ደግሞ የሚሉ ብዙ
ደጋፊዎች እንግዲህ በየተራ ጎራ ይዘው እንግዲህ እየተነጋገሩ ይገኛሉ። ግን እነሱ ሁለታቸውን ተጣልተው የነበረ ያው ሁለታቸው ደግሞ ችግራቸውን እንግዲህ እነኛን ሰዎች በማክበር ችግራቸውን ይቅር ተባብለዋል ማለት ነው። እና ይሄ ደግሞ ጥሩ ነገር ነው ማለት ያው መታረቅ ደስ የሚል ነገር ነው። እና እንደዚህ ደጋፊዎች በዛ በኩል ደግፋችሁ እናንተ ለብቻችሁ አትጣሉ፣ እነሱ ታርቀዋል ለማለት ያክል ነው ማለት ነው። እና በጣም የሚገርም ነገር ነው። ሌላ ደግሞ እንግዲህ በሶሻል ሚዲያ ይህን ሰሞን በማህበራዊ ሚዲያ መነጋገሪያ የሆነች አንዲት ማዳም የኢትዮጵያ አሰሪዎች ማለት ነው። የኢትዮጵያ አሰሪዎች በጣም የሚገርሙ ናቸው። የእውነት የኢትዮጵያ አሰሪዎች ከስንት አንድ ያው ደህና አለ። በእርግጥ አንዳንድ ሰዎች ለራሱ ከኢትዮጵያ አሰሪዎች እንደዚህ ወደ ሀረብ ሀገር ለራሱ መጥተው ኢትዮጵያ አሰሪ ሲገጥማቸው እንዴት ከባድ እንደሆኑ የሚናገሩ ሰዎች አሉ ማለት ነው። እውነት ነው። አንዳንድ ጊዜ ማለት ነው እንግዲህ አንዷ የኢትዮጵያ ማዳም አሰሪ ማለት ነው ምንድነው ያደረገችው? ሰራተኛ ቀጠረች ማለት ነው። ቤት ውስጥ የምትሰራላት ሰራተኛ ቀጠረች። አሁን በምርመራ ሆኗል ማለት ነው። ወደ ሀረብ ሀገር ሲመጣ ምርመራ እንደሚደረገው ይሄ ደስ ይላል ማለት ምርመራው ምንም ያን ያክል የሚያመጣው ጉዳት ነገር የለውም። ግን አስመርመራት እንግዲህ እንደ ዛሬ አስገብታት ነገ አጎቴ ታሟል አለች ማለት ነው። አጎቴ ሞቷል ነው እንጂ አጎቴ ሞቷል ብላ በቃ ፍቀጅልኝ ልሄድ ነው አለቻት ማለት ነው። እሷ ግን መቼስ ልጅቷ እኔ ብሬን ከፍያ አስመርምሬ ለምንድን ነው ውሸቷን ነው ይሄ የሰራተኞች ጸባይ ነው ብላ በቃ ቪዲዮ ትሰራለች ማለት ነው። ይሄ ትክክል አይደለም። እንዴት እንግዲህ መቼስ አሁን እሷም እንደዚህ በቲክቶክ በምናምን ነው እንግዲህ መቼስ ቲክቶከር ነገር ናት። ያው ቪዲዮ ስትሰራ እንደተረዳ ነው ማለት ነው። እና ቲክቶከር ነገር ናት፣ ገና ወጣት ናት፣ ገና ይችኛዋ ለራሱ ማለት ነው። እና እንዴት አጎቴ ሞተ ትለኛለች? ትናንት ብሬን አክስሬ አስመርመሪያት እንዴት ዛሬ አጎቴ ታመመ፣ አጎቴ ሞተ ሊሄድ ነው ትለኛለች ብላ ትናገራለች ማለት ነው። መቼስ አጎቷ ሳይሞት ሞተ ብላ ትናገርም። እንዲህ የሚያደርጉ ቢያንስ እንኳን እንዲሁ ከስንት አንድ ምናልባት ሰዎቹ ክፉ ከሆኑ በቃ የሚወጡበት መንገድ ሲያጡ እንደዚህ ሊያደርጉ ይችላሉ። እንግዲህ እሷ ትናንት ገብታ መቼም የሴትዮዋን ጸባይ የልጅቷን ጸባይ እንግዲህ ልጅም ሊኖራት ይችላል አይታወቅም። የሰዎቹን ጸባይ በአንድ ቀን ለይታ በአንድ ቀን አዳር ሌሊቱን ሙሉ እንትን የምትለው ነገር በጭራሽ ይህንን ዘዴ ፈጥራ ከዛ ቤት ልትወጣ የምታደርገው ነገር በጭራሽ አይኖርም። ግን ልጅቷ በቃ ውሸቷን ነው፣ እኔ የሰራተኞችን ጸባይ አውቃለሁ፣ ውሸቷን ነው እንደዚህ ያለችኝ እና እናንተ ቢደርስባችሁ ምን ታደርጋላችሁ ብላ ቪዲዮ ትሰራለች ማለት ነው። መቼስ ይህን ያክል ሞትን ያክል ነገር በጣም በእንደዚህ አይነት ነገር እንደዚህ ትላለች ብለን አናምንም እኛ። ነገር ግን እሷ ሞት መቼስ ድንገት የሚመጣ ነገር ነው። ያው መቼም ታስቡበት አይደለም የሚመጣው። አንዳንዴ ድንገት ደረሰባት፣ ሀዘን እንደገጠማት እሄዳለሁ አለቻት። ምንድነው ችግሩ? ደግሞ ተመልሳ ልትመጣም ትችላለች። እሷ ለምን ትናንት አስገብቻት ለዛሬ ለምን አጎቴ እንደዚህ ሆነ ትለኛለች ብላ ነው እንግዲህ። እናንተ ቢገጥማችሁ እናንተ ቢደርስባችሁ ምንድነው የምታደርጉት? ምንድነው የምትሉት? ብላ ነው በቃ ለኛ አጀንዳ ያቀረበችልን እና ይሄ ትክክል አይደለም። በብዛት የእውነት የኢትዮጵያ አሰሪዎች አንዳንዶች በጣም ክፉ ናቸው። የእውነት በጣም ክፉ ናቸው። ለምን በር ቆልፈው የሚሄዱ አሉ። እንጀራ ቆጥረው ኪችን ቆልፈው ፍሪጅ ቆልፈው የሚሄዱ በጣም በርካቶች አሉ ማለት ነው። በዛው ልክ ደግሞ መልካም ሰዎች እንዳሉ በጣም ጥሩ የተባረኩ እንደ ልጅ የሚያዩ እንደዚህ አይነትም ሰዎች አሉ። ነገር ግን ከእንደዚህ ከቤት ሰራተኞችም ቢሆን ሁሉም አንድ ነው ማለት አይደለም። በጣም መልካም ሰራተኞች አሉ። በፊት አካባቢ እንደምንሰማው ደግሞ ከባድ ሰራተኞችም ይኖራሉ። ስለዚህ ይሄ ነገር ያው ሙሉ ለሙሉ በሚሰሩት ልጆችን መፍረድ አይቻልም፣ በአሰሪዎችን መፍረድ አይቻልም። ግን እንደዚህ አይነት ቅብጥብጥ ያለች ይሄ ፍረዱኝ አባቴ እንደሆነ አጎቴ እንደሆነ ላለችው ለእንደዚህ አይነት ግን ይሄ ትክክል አይደለም። እንዲህ ብላም ደግሞ ሚዲያ ላይ መምጣትም አልነበረባትም። ይሄ ሄዳ ደርሳ ልትመጣላት ትችላለች።
ሲቀጥል ደግሞ ፈልጋ ወዳ ፈቅዳና ያስመረመረቻት ስለዛ ብር ምንም አይመለከታትም ልጅቷ። ለምን ራሴ ያስመረምራለሁ ብላ ነው ፈልጋው ነው እንግዲህ ያስመረመረቻት አይደል? ስለዚህ ምንም ያን ያክል ልክ ናት ብዬ አላምንም። እናንተ ምን ትላላችሁ? እንደው እስኪ በኮሜንት ሀሳብ አስተያየታቸውን ግለጹ ማለት ነው። ስለ ይችን ሴት ምን ትሏታላችሁ? አሁን እንግዲህ ትናንት አስገድዳት ዛሬ ሄዳ በነጌቱ ማለት ነው በሁለተኛ ቀኑ ሄዳለሁ ስትላት እንዲህ ችግር ገጥሞኛል ስትላት ልትረዳት አልቻለችም። እሷ ውሸቷን ነው ገንዘቤን አክስሬ ምን ብዬ ነው ያለችው። እና ቢኖራት ቢተርፋት መሰለኝ አይደለ ያስመረመረቻት። እንዲህ ያኔ አልተለመደም ይሄ ምርመራ ምናምን በሀገራችን እንደዚህ ሰራተኛ ሲቀጥሩ እንደዚህ ምርመራ። ግን አንዳንድ ደግሞ አሉ እናስመረምራለን እንዲህ እንላለን የሚሉ ማለት ነው። ስለዚህ አይመለከታትም ግድ ስላልሆነ ማለት ነው፣ ኩንትራ ስላልወሰደቻት። ሌላ ሀገር ስንሄድ ግድ ነው፣ ብዙ ወጪ አውጥተው ነው የሚያመጡን። እዛው ግን የደላላ ትከፍላለች፣ ይመጣላታል፣ አለቀ። እና ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡ። ባይ